ይሄን የሚጣፍጥ ምግብ እንዴት እንደሰራሁት ላሳያችሁ። በመጀመሪያ የሽምብራ ዱቄት፣ የሮዝማሪ ዱቄትና ትንሽ ውሃ በማድረግ እነሱን ሚክስ አደረግኩና በደንብ በእጄ አሸዋቸው። ትንሽ ዘይት ከላይ ጨመርኩና በደንብ እንዲያያዝ በደንብ አድርጌ አሸዋቸውና እጅ ላይ እንዳይጣበቅ ካረጋገጥኩ በኋላ በምታዩት መልኩ ቅርጽ አወጣው። ብዙ አይነት ቅርጽ ማድረግ ትችላላችሁ። በምትፈልጉት አይነት ቅርጽ አድርጋችሁ መስራት ትችላላችሁ። እኔ እንደዚህ ቆንጆ አድርጌ ነበር ያዘጋጀዋቸው። ፎሎ ያላደረጋችሁኝ ፎሎ አድርጉኝ። ላይክ፣ ኮፒ ሊንክ እና ሼር እንዳትረሱ። እንደዚህ ቅርጽ ካወጣዋቸው በኋላ በወፍራምና የማይዝ መጥበሻ ላይ ከላይና ከታች ያገላበጥኩ በደንብ አድርጌ እስከ በስል ድረስ ጋገርኳቸው። በመጨረሻም በምታዩት መልኩ ቆንጆ ሆኖ ደረቅ ሆኖ ተጋገረልኝ። ዩቱብ ቻናሌን ሰብስክራይብ አድርጉልኝ፣ ሊንክ ባዮ ላይ አለ። ከዛ ቀጥሎ ቀይ ሽንኩርት በእንፋሎት እንዲበስል ከድኜ ያስቀመጥኩት። ከዛ በኋላ ዘይት ጨመርኩኝና የምፈልጋቸውን ቅመም ትንሽ ኮረሪማና ጥቁር የቁንዶ በርበሬ አደረግኩኝና በደንብ ካበሰልኩኝ በኋላ ነጭ ሽንኩርት አስገብቼ እሱንም አንድ ላይ ጠበስኩ። 2 የሾርባ ማንኪያ በርበሬ ጨመርኩኝና ቁሌት በደንብ ሰራው። ከወፈረባችሁና በርበሬው የመቃጠል ባህሪ ካሳየ ትንሽ ውሃ ከልሳችሁ ቀስ ያላችሁ ማብሰል ትችላላችሁ። በመጨረሻም የሚበቃችሁን ጨውና መከለሻ ከላይ ያስገብታችሁ ቁሌቱን ለመጨረሻ ጊዜ ታበስሉታላችሁ። ቁሌቱ እንደዚህ ቆንጆ ሆኖ ከደረሰ በኋላ ቀደም ጋግሬ ያዘጋጀሁትን የሽምብራ ኩኪስ አስገባውና ለ3 ደቂቃ ብቻ ከስልሱ ጋር እንዲዋሃድ አደረግኩኝ። በመጨረሻ የሚሰራውት ምግብ እንደዚህ ቆንጆ ሆኖ ደረሰ። ያው ሁል ጊዜ እንደተለመደው እኔ የበላሁትን ጣፋጭ ነገር ለአንድ ምስኪን አባት ሼር አደረግኩኝ። ወዳችኋለሁ። ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ